አቻኩ የጠራው ለምንዱ ታውቃለህ? ቆንጆ ጊዜ እንድናሳልፍ እኔና አንተ ቆንጆ ጊዜ እንድናሳልፍ ፍቅረኛሞች እንደሚያደርጉ የነገን ማወቅ ፈለኩ መጪውን ማየት ና የምፈልገውን ነገር ሳላገኝ አልነሳም። እሺ ቲሸርት እኔ አላወጣም። ቲሸርት ለምንድን ነው የማወጣው? የምር ታውቀዋለህ። አብረን ጥሩ ጊዜ እንድናሳልፍ እኔ መች በቃ እኔ ከትዳር በኋላ ሁሉም ነገር ከሽምግልና አለ ነው። እንደዚህ አይነት ነገር አይሆንም። በቃ ደግሞ ከመጀመሩ ነው እንደዚህ አይነት ባህሪ ያመጣሽው እኮ ከመጀመሩ ነው። ኧረ እኔ በእናትሽ እንዴት ነው የፈለግሽው? ተነሺ ተነሺ። አሸነፈ ልቤ ሸጋ ልጅ ወደደ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ ደህና ናችሁ? ቆይታ እንዴት ነው? ሁሉ ሰላም? እኔ እንግዲህ ደህና ነኝ እግዚአብሔር ይመስገን። ሁሉም ነገር ጥሩ ነው እኔ ጋር እና ቤተሰብ ዛሬ እስቲ በአዲስ ቪዲዮ በአዲስ ሀሳብ መጥቻለሁ ወደ እናንተ። የኔን ሀሳብ እንደምትወዱት ተስፋ አደርጋለሁ። ምክንያቱም አብዛኞቻችሁ በሀሳቤ አትቃረኑ ስለምትወዱኝ ማለት ነውና ዛሬ እውነት ለመናገር ቆንጆ ጥሩ ሀሳብ ይዤ መጥቻለሁ ብያለሁ። ለእናንተ ሳይሆን ለራሴ ማለት ነውና ለራሴ ያሰብኩት ነገር አለና ዛሬ እንግዲህ እንደዚህ አምሮብኝ ነው ያለሁት። ጉርድ ቀሚስ ነው የለበስኩት ማለት ነውና ምር ብሎብኝ የሆነ ሰው ተጠብቃለሁ ማለት ነው። ያለሁትም ቆንጆ ቦታ ላይ ነው እና ዛሬ ምን አስበሽ ነው ሶሲ ምናምን የምትሉኝ ከሆነ ዛሬ ያሰብኩት አሁን የምጠራው ሰው አለ። መቼስ ታውቃላችሁ ማንን ልጠራ እንደምችል። እንደዚህ ቆንጆ ሆኜ ምንቴን ጠራዋለሁኝ እና ቤተሰብ እኔ ያሰብኩት ከሱ ጋር ጥሩ ጊዜ ለማሳለፍ ፈልጋለሁ ዛሬና ይሄን ሀሳቤ ልነግረው ነው። ከዚህ በፊት ስለ እንደዚህ አይነት ጉዳይ አውርተን አናውቅም እውነት ለመናገር እና ዛሬ ደግሞ እኔ ከኔ እስቲ ሀሳቡ ይምጣ በሚል ከሱ ጋር አሪፍ ጊዜ ለማሳለፍ እየጠበቅኩት ነው። ለምን እንደጠራሁት አያውቅም፣ ግን ደግሞ ና ብያዋለሁኝ እና በቃ ፈልጌሃለሁ ምናምን ስላልኩት እሺ ብሎ እየመጣ ነው። እሱ ከመጣ ወዲህ እሺ ይለኛል ወይስ አይለኝም የሚለውን አብረን እናያለን። እንግዲህ ሁሉ ነገር እንደሚሳካልኝ ተስፋ አደርጋለሁ። እስቲ የሚለኝን አብራችሁ በጣም ፈርቻለሁ እውነት ለመናገር። ምክንያቱም እንደዚህ አይነት ነገር ጠይቄ ማለቅም አውርተንም ምናምን ስለማናቅ ምን እንደሚለኝ አላቅም። ይቆጣኝ ይሁን ምን ይሁለኝ ይሁን አላቅም። እና ደግሞ ያው ብዙ ጊዜ ሴት ልጅ እንደዚህ ደፍራ ምናምን ብዙ ነገር አታወራም እና ዛሬ እስቲ ከኔ ይውጣ ብዬ ጠብቄ ያለሁኝ ወይም ከኔም እየጠበቀ ይሆናል እሱ በሚል ማለት ነውና ዛሬ በቃ ብቻ እናንተ የምታዩት ይሆናል። ከሱ ጋር ያለውን ነገር ጠርቻለሁ። ሲመጣ አብረን እናያለን። ቤተሰብ የትም እንዳትሄዱ ደግሞ ሰብስክራይብ እያደረጋችሁን በቤተሰብ በደንብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ። የምትወዱኝ ሰዎች የምትወዱኝ ማትወዱኝ ብቻ ዛሬ አብረን ጠብቀው ምንቴን እና ቤተሰብ እሱ እስኪመጣ ዝም ብዬ ቦታውን ቀየር እያደረኩ ነው እና ደርሻለሁ ብሎኛል። ከታች ነው ማለት የቱ ጋር ነሽ ስንተኛ የትኛው ክፍል ነሽ ምናምን ብሎኛልና ቦታውን ነግሬያለሁኝ። እየጠበኩት ነው። አሁን መድረሱ አይቀርም። ለዛ ካሜራውን እናስተካክል። ምን ያስቀምጠኛል? ካሜራውን እናስተካክል። ለነገሩ አስተካክያለሁ፣ ግን እቺ መጋረጃ ብቻ አውቄ ልደብቅ። እንደዛ አይሻልም? እንድታርቂ እስቲ ታያለሁ። እንደዚህ ይቀመጥ ኖርማል ነው። እንግዲህ ተደብቆ ስለሚቀረጽ ዛሬ ጀርባ ቢሰጣችሁ ምን ቢባል ለካሜራው ይቅርታ እንጠይቃለን። እንግዲህ እየመጣ ነው፣ እየወጣው ነው ብሎኛል። ደረጃውን እስቲ እንጠብቀው እና በቃ ምንም የቀረ ነገር የለም። እስቲ ምን እንደሚለኝ ነው ማየት ፈልገው። ሃይ ደህና ነህ? እንዴት ነህ? ና በደንብ ቅፍ አድርገኛ። ከዚህ በላይ
ደህና አለሁልሽ አለሁልሽ ደህና አማረብኝም ወይኔ ብራስሌት ተበላ ወደቀ ሞቅ አይደለ ፀሐዩ እኮ ተቀመጥች ጋር እንዴት ነህ አለሁልሽ ደህና ነህ አለሁልሽ ይኸው ፀሐዩ በጣም አቃጠለ አጣደፍኩ ሙቀቱ ራሱ ፀሐይ ደብድቦሃል መሰለኝ ስታቻኩኝ እንዳለ የፈጠንኩና ነበር ስታቻኩኝ የፈጠንኩና ነበር አቻኮልኩ ያውነት ስለናፈከኝ ይሆናል ያቻኮልኩ ማለት ስለናፈከኝ በሰላም ነው እንዴ ተራሽኝ የምረር እኮ በሰላም ግን ፀሐይ ስላስደበደብኩ ይቅርታሽ ኖርማል ችግር የለም ደህና አለሁ ቤት ነበርክ ቤት ያውነት እና ደህና አለሁ ደህና ነው አለሁ የሆነ ነገር ላወራ ነበር ምን ነው ተደብረህ ነው የመጣኸው ኧረ አልተደበርኩም አይ ወንሽ ዛሬ እንዴት እንደዚህ ቦታ ተደረሽ ዛሬ ማለት ነው ችግር አለ እንደዚህ አይነት ተፈጠረ ማንኛውም ሰው እንደዚህ አይነት ቦታ ይጠራራል አይ ይጠራራል ግን ዛሬ ስተርኝ እኮ እንዴት ሰው ሲጠራራ የሆነና እኔም አንተ ልጠራው ችግር አለ ችግርም የለው ነገር ችግር ቢኖር እኮ ሰው አይጠራራም እንደዚህ አይነት ቦታ ላይ ለዛው ወይ ደግሞ ጠራው ደግሞ ነገር ነው ደህና ነው መጀመሪያ ምን ዛሬ አንቺ ደህናሽ ደህና ነኝ አላህ ዛሬ ካንተ ጋር ጥሩ ጊዜ ማሳለፍ ስለፈለኩ ነው እዚህ ቦታ የጠራው ማለት አልከፋኝም ምን ማለት አለ ምን ማለት አለ እስቲ እዚህ ጋር ተቀመጥ ምን እዚህ ጋር ብትሆን ይሻላል ቦታ ተመቸኝሽ ለምን አይ ነበር ቆይ እኔ መሰላል ጋር ተመቸኝም ንፋስ ፈልገለ የሞቀኝ ነው እሺ ወደዚህ አስጠጋ ብዙ አትራቅ እኮ ቆይ እንዴት ነው እኔ ላስጠጋኝ ነው በቃ በቂ ነው እንከባከብ አይ በቂ ነው ወደ አንዴ ቆሽሽ ቆይ አንዴ ወይ ግሬ ላይ ነው ያለኸው ለምን እንደዚህ ትርቀው እዚህ ጋር ተቀመጥ አይ ንፋስ በጣም ሞቀኝ ደረጃውን ስጣ ነው የሆነት አውልቀው ልብስ አይሁን የሆነት አውልቀው ቆይ ይሁን ቆይ እኮ ሙቀት እኮ ሰው የሚታገስለት ልብሱን ሲያልቅ ነው አውልቀው ቆይ ተረጋጊ ምንሽ ነፍስ ዛሬ እንዴት እንደዚህ ነገር ማለት ቆይ አይ ወደ ነፋሱ በኩል ቁጭ ማለት ችግር የለም አይ ባንቹ ሙቀት እኮ ከባድ ነው እና ደህና ነኝ የምር ቸኩለሽ ጠሪኝ እኮ ግራ ገባኝ አጋጣሚ ቤት የሆነ ሰው ጋር ያወራው ነበር እሺ እና ስጠሪኝ ምን ተፈጥሮ ነው እና እንዴ ነው አቻኩ ይጠራው ለምን ታውቃለህ ቆንጆ ጊዜ እንድናሳልፍ እኔና አንተ ቆንጆ ጊዜ እንድናሳልፍ ፍቅረኛሞች እንደሚያደርጉት ማለት አልገባኝም ምን እንዳልገባኝ ነው በግልጽ እኮ ይነገራል ፍቅረኛሞች እንደሚያደርጉት እኮ ከመጀመሩ እንደዚህ አይነት ነገር ከመጀመሩ ነው ከዛሬ ጀምሮ አይ እንደዚህ አይነት ነገር እንኳን ከዛሬ ጀምሮ ነው እኮ እንደዚህ አይነት ነገር እንኳን ምን ይለበል ነገር አለ እንደውም ድብርትም ይለቅሃል ደግሞ አውልቀው ልብስን ሸርትን አልጠፋም የሆነት ይኸው ላብያ ይወብን አውልቀው ጫማህን አውልቀው ልብስን አውልቀው ከዛ በኋላ እዚህ አሪፍ ነው እዚህ ጋር ተመችቶኛል ሞቆይ ነበር አሁን አረፍት ላድርግ ሳይጋጥም ጊዜ ማሳለፍ አለበት እፈልጋለሁ ግን አሁን አይደለም አይ እንደዛ አይደለም ሶስት ተቀመጭ አውልቀውና ልብስ ለምን ተቀመጭ እኮ ሙቀቱ ጠፋ ሆናልሽ አልጠፋም ምን ያዩ አይደል እንዴ ከዚህ በላይ እንዴት ይጥፋሱስ ለምንሽ ነው ቁጭ በይ አልጠፋም እኔ ምን ፍቅረኛ አይደለም እኮ ብትሆኝ ራሱ አይ እኮ ዛሬ ችግር አለ ምን እሺ አይ ቁጭ በይ አንዴ እኮ አንዴ ችግር የለም ሙቀቱ ከቶኛል አሁን እኮ እሺ አንተ ከሞቀ እኔ ይሞቀኛል ካልሆነ ያውልቅ ልብስ ለምን ታርገሽ አንቺ ደግሞ ማለት ነው ማለት ስለሞቀኝ
እኮ እሱ መፍትሽ ነው ግን አሁን ምንድነው ተቀመጪ እሺ ና ከዚህ ጋር ነው እሺ ና እዚህ ጋር እኮ እዚህ ጋር ብቻ በእናትህ እግዚአብሔርን ተመችቶኛል እዚህ ጋር ምንድነው አንተ እንደዚህ የሚያደርግህ አሁን ተራብጄ ስለመጣሁ ሞቀኝ እዚህ ጋር ነፋስ የተቀበለው እሺ ካና ካኒ ጋር ይሄን እኮ እቀመጣለሁ እኮ ና ተቀመጥ ተረጋጊ እንጂ ሶስ እኮ እቀመጣለሁ እኔ ወይ አልቀመጥ አላልኩሽ እቀመጣለሁ እኮ ና እሺ እዚህ ጋር ተቀመጥና እሺ እዚህ ጋር ተቀመጥ እሺ ና ይሄው እኔ አንተ ጋር ተቀመጥና እኔ እዚህ ጋር ነው አንተ እዚህ ጋር ና እዚህ ጋር ይሄው እዚህ ጋር በጣም ንፋስ ይቆጣል እዚህ ጋር ተመችቶኛል እሺ ወይ እዚህ ጋር ተመችቶኛል ግን አይ ና እዚህ ጋር እዚህ እንደው ዋና ቦታ አሪፍ ነው እዚህ ጋር እዚህ ጋር ሙሉ ስላደረኩ እኮ ነው አይ ኖርማል ነው አሁን እኮ ተማጣፈ ያው አይ ተደፈቀ ለምን አንቆር አረ ወሽ ምን ይሽና ሶስና ዛሬ ተሸንዴ አልጠጣሁም እና ተለምነሽ ነው እኮ ጥሩ ጊዜ ማሳየት ፈልጌ ነው አንተ ጋር እሺ እኔ ምን አልኩት ቁጭ በይሽ እኮ እሺ አረ ሶስና ምን ሆነሽ ነው በማረ ምን ሆንኩ ቁጭ በይ እንጂ ከመጀመሩ ነው የጠቀመበት አረ ለዚህ ነው እንደዚህ ነገር እኮ እንደዚህ ነገር ነው ቸኩልሽ ጠራሽ ማለት ምን ማለት ነው ለእንደዚህ አይነት ነገር ነው ማለት ነው እንደዚህ ለመሆን ነው ተረጋጊ አይና ተቀኛሙሽ ነው ምን ችግር አለ እዚህ ጋር እኮ ለምን ገፈትረኛ አይደለም እንደዚህ አይነት ነገር ከመጀመሩ ነው ማለት ከመጀመሩ እኔ እንደዚህ አይነት ነገር አይ በእናና አንቺ ማለት ይሄ ለመጀመሪያ ጊዜ ነው እንደዚህ ተራሽ ምን ማለት ነው እኔ ግራ ገባኝ እኮ ለምን አንተ ለእንደዚህ አይነት ነገር መጥራት ፈርቶ ሊሆን ይችላል እኮ እኔ ልቅዳም ብዬ አይ ተረጋጊ አይ ለምን ምን ችግር አለ ማለት ነው ከመጀመሩ ነው እንደዚህ አይነት ኤክስኪዩዝ ነው ያመጣሽው ምን ችግር አለ እሱማ ምንም ችግር የለውም ማለት ምን ችግር እኔ አንተ ፍቅር ከዛ ድረስ የምጣው ነው ይፈልጋህ አይደለ እኮ ቢሆን እኮ ታዲያ እኔ ፈልገህ ከሆነ እኮ ከኔ ጋር ማሳለፍ አለብህ ጥሩ ጊዜ አይደል ማሳለፍ አለብኝ ግን እኔ እንደዚህ አይነት ነገር እኔ አሁን ከዛ እስከዚህ የመጣሁት ለቁም ነገር ነው እኔ በቁም ነገር በወኩ በማረግ ሌላም ነገሮች አሉ እኔ ያሰብኳቸው ነገሮች እንዲህ ባንዴው መተሽ እንዲህ ልስቲኝ እኔ ግራ ገባኝ ሰው የሆነውን ነገር አይተሽ ደግሞ ሰው ስለሆነ እኔ መሆን ፈልጋለሁ ማለት ተገቢ አይደለም ምን ማለት ነው እኮ አንተ እኮ ልክ በማረግ ምናምን ሁሉ ነገር እንደምትፈልግ አውቃለሁ ግን በቃ በወግ በማረግ እንትን እንላለን ግን በቃ ዛሬ ታዲያ እኮ አብረን እኮ ነን አሁንም ምን ሶስና ምንድነው የጣሽ ነው እኔ ግራ ገባኝ እኮ ምን ማለት ነው እኮ በቃ ምን ጥሩ ጊዜ ነው ሶስና በላሽን ስራት ምን ሆነህ ነው እንደ ነገር ታይ እኔ ታይ ስራት ያዥ የምሬን ነው እንደዚህ ለመንኩ በጣም እየለመንኩ ነው የእውነት እየለመንኩ ነው በቃ ቲሸርትን አውልቀው ለምን እየሞቀህ አይደል እንዴ እኮ አውልቀው ለራውጣው ቲሸርት ለምን አወራው ረሱስና ስራት ያዥ በማረግ ምንም ችግር የለውም እኮ ስራት ያዥ ለምን ቲሸርት ለምን እንደማውጣው ሞቆሃላ እኔ ሶስ አንድ ነገር የነገርኩሽ ነገር ስሚ እኔ እንደዚህ አይነት ነገር አልፈልግም ስራት ያዥ ለምን ትንሽ ማፈል ችግር አለ አይሆንም በቃ ለምን እሺ አይ እኔ ሁሉንም ነገር እንዲ ተሸፋፍኖ እንዲቀር አልፈልግም እሺ ማለት እኔ ያሰብኩት ነገር አለ ከዛ እስከዚህ ሲመጣ እንደዚህ አይነት ነገር እንዴት ነው ያሰብኩት እኔ ያሰብኩትን ነገር ነገርኩሽ ንገረኛ እንዴት ነው ነገርኩሽ ምንድነው እንዴ ተጋብተን ምናምን ነው መሆን ያለበት እንጂ በፍጹም እንደዚህ አይነት ነገር እኔ ያሉት ደስ አይልም በቃ እኔ እኮ አንድ ሰው ሁለታችንም ፍቃደኛ ከሆነ ፍቅረኛሞች እንደሆነ ካመንበት ምን ችግር አለ እሱ ችግር የለም ግን የራሴ የሆነ መንገዶች አሉ የምጠቀማቸው መንገዶች ምንድነው የምትጠቀማቸው ይሄ ለቤተሰብ ምናምን ኖ አይ በቃ እኔ እንደዚህ አይነት ነገር ታይ ምን ችግር አለ አይሆንም ሶስና እኔ እኮ እሺ ብያለሁ እኔ እኮ ፈቅጃለሁ እኮ አይሆንም እሺ በላሽ እሺ ታላሽ ምን ችግር አለ ሶስ ምን ያሽ ነው በማረም ዛሬ ተተሻል መሰለኝ አልጠጣውም የእውነት አልጠጣውም እሺ ቁጭ በይ ይኸው ቀና በል ይኸውና ቀና በል ላሳይህ የእውነት ላሳይህ ቁጭ በይ እሺ ቆይ እሺ አንዴ ካለ እኔ ወይ እዛ ጋር ልቀመጥ እሺ ቆይ አንዴ እሺ ይኸውና ላሳይህ ይኸውና ይኸው አየሁ እኮ እሺ አልጠጣሽም እሺ ቁጭ በይ እኮ ቆይ አንዴ እንደዚህ በል እሺ ይኸው ቁጭ በይ እርሱ ሰና በማረ እስቲ ቁጭ በይ እስቲ ቁጭ በይና አውሪኝ አንዴ
አንተ ምን ሆነ ነው እኮ ቁጭ በይ ለምን ለምን ጥሩ ነው አይ ቁጭ በይ እስቲ አንዴ ቁጭ በይ ችግር አለ እሺ ጫማ ኧረ ተይው እኔ ለምን የእውነት ነው ኧረ መስፋም ለምን ቆይ ተረጋጊ እኮ እሺ ዘጋ ነው እሺ አይደለም እሺ አንዴ ዘጋ እዛ ጋር ልክ ነው ምን ችግር አለ ችግር እኮ ነው ዛሬ እኮ ጥሩ ጊዜ እንድናሳልፍ ፈልጌ ነው እኔ መች ተይ እኔ በእናትሽ እኔ መች እሺ ብዬሻለሁ ቁጭ በይ አንዴ ቁጭ በይ ቁጭ በይ እሺ ቁጭ በይ እኔ እሺ ቁጭ በይ ትንሽ እሺ እንደዚህ ቀመጥ ከመጀመሩ ነው ምን ችግር አለ ከመጀመሩ ነው እንደዚህ አይነት ነገር ሶስና ወይኔ ከዛሬ እኔ አይደለም በቃ ከዛሬ ጀምሮ ቢሆን እንደዚህ አይነት ነገር የሚያደርጉት ነገር ማድረግ ፈልጋለሁ ካንተ እኮ ከመጀመሩ ነው በቃ ከዚህ በኋላ ሁሉም ፍቅረኞች እንደሚያደርጉት ካንተ ጋር ነው እኮ አንቺስ ከዛሬ እኔ እንደዚህ አይነት ነገር ብፈልግ በፊት ይሄን ሁሉ ጊዜ አልጠይቅሽም አብረን መሆን እንችላለን ማለት አልችልም በቁም ነገር ለወግ ማረጉ ለሁሉም ነገር ላብቃሽ ባልኩሽ አንቺ ላይ እንደዚህ አይነት ነገር ምን ማለት ፈልገሽ ነው እኔን ወይ ግራ የፈተንሽኝ ነው ወይ ግራ ገባኝ ችግር የለም የፈተንኩ አይደለም እና ታዲያ ምን ማለት ነው ለወግ ማረጉን ይደርሳል እኮ እንደዛ በቃ ለወግ ማረጉ ነው እንጂ በቃ ይቅር ወግ ማረግ እና ራስማም ስርዓት ያጂ በእናትሽ እንዳይተበረጃ ስራ እኔ ሁሉ ፕሮግራም አዘጋጅ ስርዓት ያጂ ምንም አይነት ፕሮግራም ሲጀመር እንደዚህ አይነት ነገር እንደዚህ አይነት ቦታ ከዚህም በኋላ ላይሽም እንደዚህ አይነት ቦታ ልትጠሪኝ አይገባም እኮ እኔ ከሌላ ሰው ጋር ነው ያየኸኝ ካንተ ጋር ሆነ እንዴት እንደዚህ አይነት ቦታ ጠሪኛለሽ ስርዓት ያጂ እሺ ምንድነው የምፈልገው አንተ ምንም የምፈልገው ነገር የለም ከዚህ በኋላ እኔ እንደዚህ አይነት ነገር ብፈልግ ምን በፊት እንደዚህ አይነት ነገር አይከሰትም እኮ ነው አሁን ፈለኳ አይሆንም በጭራሽ አይሆንም ምን ችግር አለ በጭራሽ አይሆንም ነገርኩሽ እኮ ስነግርሽ ደግሞ መልሰሽ ምን ችግር አለ ብትይ ምንድነው በቃ እሺ በለኝ እኔ እኮ ነኝ እኮ የጠየኩ ወይ ሌላ ሰው አይደለም የጠየቀ እኮ እሺ በለኛ ሌላ ሰው ቢሆን እኮ እሺ እምቢ ትላለህ ወድሻለሁ ስለኝል እንዴ እኮ ምን ችግር አለ እሺ ቆይ እሺ ይቅር እሺ ሌላ ይቅር እያየኸኝ ብቻ አውራኝ እኔ እንደዚህ አይነት ነገር በቃ ተይኝ ባናሽስ ነው ለምን እንደዚህ ትሆኛለሽ አታስጨንቂኝ ምን ችግር አለ ኧረ በጭራሽ ተይው ባናሽ እሺ ቆይ አንዴ ብቻ እያየኸኝ አውራኝ አዎ እሺ እንደዚህ እያየኸኝ አውራኝ አይነን እኮ ጋልገለስኩ ገለጣ እንደዚህ ካንተ ጋር ጥሩ ጊዜ ማሳለፍ ነው በቃ እሺ በለኝ ዛሬን ብቻ በጭራሽ የሌላ ጊዜው ማለት ነው በጭራሽ ሌላ ጊዜ በማለት በጭራሽ አይሆንም ሱስ ነው ምን ችግር አለ እንደዚህ አይነት ነገር አይሆንም ምን ችግር አለ ለምን ሻትለኝ ወይኔ ሱስ ነው ወዴት ነው የምነሳው ተነሽ እሺ ልነሳ እሺ በቃ እንደው እሺ ግን ተነሽ እሺ ምን ተስማማ በለኝ እኮ እሺ እየጨነቀ ነው ይሄው እየሞቀህ ነው እሺ አወጣለሁ እሺ እሺ ተነሽ አልነሳም የምፈልገውን ነገር ሳላገኝ አልነሳም እሺ ቆይ አንዴ እሺ እኔ ኃይል ስለሌለኝ ነው ስለዚህ ያምራል ነው እንዴ እኔ አታስጊ እኔ በጣም ያስገርምሽ ወይ እኔ ሰላም ቆይ የጠጣሽ ነበር ወይ አሜን እኮ እሺ ቆይ አንዴ እሺ ይቅር ሁሉም ነገር እሺ ቆይ አንዴ ተስማማ እሺ ቆይ ተነስ አንዴ ላላ በልኝ እንትን ግትራት በል እኮ እሺ ይሻል አንዴ ተነሽ እሺ አንድ በቃ ዛሬ ጥሩ ጊዜ እናሳልፋ ምን ችግር አለ ምን ችግር አለ ራስዎስና ስርዓት ያዥ ምንም ችግር እኮ የለም ወይኔ ሻኪ አንዴ ስርዓት ያዥና ተነሽና በትክክል እናውራና የሚሆነው ነገር ቢሆን ከሆነ ይሆናል ማይሆን ከሆነ አይሆንም አንዴ ተነሽ እሺ ቆይ አንዴ እንዲሆን ደግሞ እሺ ጉንጭ ብሳም እንስማ እሺ ጉንጭ እኮ እንደዚህ ሆነና አንድች ሆነና ትንሽ አንተ ተኛ ግን እንዴት አይሆን እንዲቀጥፎንልኝ አዎ ልሳም እኮ ልሳም ይሄ ጉንጭን ሳሚ በቃ እኮ በዚህኛው አንዴ ኧረ በማርያም አንቺ ዛሬ ምን ሆነሽ ነው ግን በሰላም ነው እኔ ግራ ገባኝ ምን ችግር አለ ምን ሆነ ኧረ በስመ አብ እሺ ተነሽ እሺ ይሁን እሺ ተነሽ አንዴ እንደሆነ አይፈልግሽው ተነሽ
ለታንሽ ተኝው ናካይ ነው የምትሄደው ምን ችግር አለ ግን አንተ እሺ ና በቃ ምንድነው ምን አይነት ነው ኮኒኮ እኔ ላቅልልህ አይ እኔ እኮ በቃ አሁን ትቶኛል እኮ ትቶኛል ምንድነው ጫማህን ላውልቅልህ ይሁን ችግር የለውም ይሁን ነው ማርያም ግን እንደዚህ አይነት ነገር እኔ ልንገርሽ ግልጹ ነው ከትዳር በፊት ከሌሎች ነገር በፊት እንደዚህ አይነት ነገር ምንም ነገር ማድረግ አልፈልግም ግልጹ ነው የምነግርሽ በቃ እኔ እንደዚህ ታስጨንቀኝ ከሆነ ለሁለተኛ እንደዚህ አይነት ቦታ መጠረኝም ከሆነ ምንም ነገር አልፈልግም በቃ ኧረ ሱስና አይሆንም ችግር አለ አይሆንም በጭራሽ አይሆንም እኔ ራሴ ታዲያ እኔ ክብር የለኝም እኮ ያንቺም ክብር ካለሽ በቃ እኮ ታዲያ ለውጥ ማድረግ ነው መሆን ያለበት እኮ ታዲያ ምንድነው ክብር ጋር የሚገናኝ ነገር ነው እንዴ እኔ ክብር ነው ታዲያ ከክብር ጋር እኮ የሚገናኝ ነገር አይደለም እኮ እኔ ወይ ደግሞ ከሌላ ሰው ጋር አይደለም እኔ ፍቅር እሺ ስማ እሺ ቆይ እቺ እንደዚህ አልክ እሺ ጋርካ እሺ ስማ እኮ እሺ ስማሽ ነው እናንተ ፍቅረኛሞች ነን ተባብለን ተማምነናል አይደል አዎ አይደል አዎ ስለዚህ ከተማመንን ምን ችግር አለ እኮ ምንም ችግር የለውም ግን ከዛ በኋላ ምን ታዲያ እኔ ክብር ሰው የሆነ ሰው ክብር ቢስ ምናምን የሚባለው ወይ ክብር የለውም የሚባለው ከሌላ ሰው ጋር እንደዛ ማለት ፈልጌ ሳይሆን በቃ አይደለም ተወደኝ የለ እኮ ታሪክ ወደድከኝ እኔም ከወደድኩ ምን ችግር አለ ከትዳር በፊት ምንም ነገር እንዲፈጠር አልፈልግም ከትዳር በእናትሽ ስናወራ በእናትሽን ዛሬ ምን ሆነሽ ነው እኮ እንደዚህ እኮ ግን ሴቶች ካልፈለጉ እኔ ደግሞ ተፈቅጄልህ ሄደ እሺ ብያለሁ እኮ ሁሉ እኮ እሺ በቃ ሁሉንም ነገር እኔ አፋጥነዋለሁ ግን እንደዚህ ተይ በቃ ምን ሆነሽ ነው ሶስና አብረን ጥሩ ጊዜ እንድናሳልፍ እኔ መች በቃ እኔ ከትዳር በኋላ ወይ ከሁሉም ነገር ከሽምግልና አላ ነው እንደዚህ አይነት ነገር አይሆንም በቃ ደግሞ ከመጀመሩ ነው እንደዚህ አይነት ባህሪ ያመጣሽው እኮ ከመጀመሩ ነው አረሱስ አረኔ በእናትሽ አታስጨንቂኝ በማርያም ምንድነው የሚያስጨንቅ ነገር እንደውም እኮ ሴት ልጅ ናት በእንደዚህ አይነት ነገር የምትጨነቅ አይ ምንም እኔ እሺ ብዬ ያንተንም ስሜት አገናዝቤ በቃ እሺ ይሆናል እሺ ይለኛል ብዬ በመጣሁት እንደዚህ ተናገረኛል እሺ በቃ ዛሬ ብቻ እናሳልፍና በጭራሽ አይሆንም እሺ ና በቃ አረ በጭራሽ አይሆንም በእናትህ በቃ እዚህ ሆና ምን ችግር አለ ታስገድጂኛል አስገድድኩም እኮ እኔ እኮ ማስገደድ ማለት እኮ የማይታወቅ ሰው እሺ መቀመጥ ተቀመጥ እሺ ተቀመጥ ማስገደድ ማለት እኮ የማይፈልጉት ሰው ጋር ሲሆን እኮ ነው አይደል እንዴ እኮ ታዲያ ምንድነው እኮ በሌላ ነገር ነው ያልኩት ነገር ከትዳር አላ ምንም አይነት ነገር የለም በቃ እንደዚህ አይነት ነገር አልፈልግም በጭራሽ አልፈልግም እሺ ቲሸርት ነው እኔ አላወጣውም ቲሸርት ለምንድን ነው የማወጣው የምር ታውቀዋለህ አውልቀው ስራት ለምን አትይዥም ምን ችግር አለ አውልቀው ኧረ ሶስና በእናትሽን ኧረ ስራት ያዢ እሺ ነኝ በእናትሽ እኔ ነገሮች ሁሉ በእናትሽ ጨነቁኝ ምን ሆነሽ እሺ ማላገፍ ብቻ ነው ኖርማል ትቶኛል አሁንማ እሺ ቆይ አንዴ ታስች አንዴ ተቀመጥ እሱና ተቀመጥኩ እኮ አንቺ አልሽበት ትንሽ ደግሞ ሆነ ተቀበለ ትንሽ ተቀበለ ከዚህ በላይ እንዴት እሺ እንደፈለኩ እሺ ቲሸርት ነው አልቀው ለምን ቲሸርቴን አላወጣውም ችግር አለ በጭራሽ አላወጣውም በጭራሽ አውልቀው በጭራሽ እንደዚህ አይነት ነገር እንዳታስቢ ነገርኩሽ እኔ ነገርኩሽ አትፈልግም እሺ ነገርኩሽ በምን አይነት ቋንቋ ነገርሽ እንዴት ማለት በምን አይነት ቋንቋ ነገርኩሽ ምን ችግር አለ እንዴ ምን ችግር እኮ የለም ኧረ ስራት ያዢ በእናትሽ ችግር የለም እሺ ያው ወይኔ ሶስና ምን ችግር የለም እኮ እሺ እንዴ አንዴ አትሁኝ አንዴ ልቀቅ እሺ ቆይ የት ነው የምትሄደው እሺ ስማ እሺ
አንተ ልጅ ቆይ ይሻል ምን ይመስልሻል? ለምን ስርዓት አትይዥም? ችግር አለ ስርዓት ይሱስ ነው። ከዚህ በላይ ነው ልናገርሽም ልቆጣሽም አልፈልግም። ምን ነው ፈልገው? ለምን በቃ ምን ነው ፈልገው? ከዚህ በላይ ምን ችግር አለ? አንቺ በስማ እኔ አልፈልግም። ምን ችግር አለ? ያልፈልኩም ነገር ላይ ደግሞ አትስከኝ። ፍቅረኛ አይደለ እኮ መብቴ እኮ ነው። ቢሆንም ግን ነገርኩሽ። ፍቅረኛ እኮ ነው። ቢሆንም ነገርኩሽ። እሺ ያንስ ነገር ላሳየህ። እሺ ነገር ላሳየህ። አይሽ ነገር ላሳየህ ነበር። ምንድን ታሳየኝ? ምንድነው? እኔ ወደ አልጋ ታስተኪኝ ጨፍን ምን እንደምትይ እሺ አላስጠጋም ወደ አልጋ። የእውነቴን ነው። ቆይሽ ላሳየህ። በዚህ ያንስ ነገር ላሳየህ። ቆይ ላሳየህ። በዚህ ጋር ምን ይታያል? ፍራንክ ነው። ምን አይነት ቀልድ ነው እንደዚህ አይቀልም? ቀልጅ ሶስና የእውነት ፍራንክ አለ እንዴ? የእውነት ፍራንክ ነው። ምን ማለት ነው? እንደዚህ ፍራንክ ነው። እንዴ ፍራንክ ነው። እዚህ ምን ትለኛለህ ብዬ አስቤ ነው። ከዚህም በኋላ ሶስት ነው እንደዚህ አይቀልም። እኔ ጋር ነው እንደዚህ አይነት ፍራንክ ምንም አይነት ፍራንክ እንደዚህ አይነት ነገር የለም። ምን ችግር አለ እኮ? እሺ ለነገር ይቅርታ። እሺ ይቅርታ። ሰው እንደዚህ አስጨነቀሽኝ ፍራንክ ነው ታያለሽ? እንግዲህ እስካሁን አላየኸውም ካሜራ ሰራውት ከርታሽ እኔ ወዳልኩ እንዳታስተኝ አታስብ። አላስጠጋውም። ቤተሰብ ና እዚህ ጋር ተቀመጥ። እንዴት አመቻችቼ እንደጠበቅኩ እኮ ግን እንደዚህ ፍራንክ አለ። ከዚህም በኋላ ግን ፍቅረኛ አይደለም ስትራቴጂ በእውነት እንደዚህ ፍራንክ ተመርቀን አይደል እንዴ? ምን ችግር አለ? ወለዱ ክበዱ ተብለናል። ምን ችግር አለ? እሱ ነው ሞከሽ ነው ችግር የለም። አሁን ምንም አላደርግም። ቤተሰብ የእውነት ማለት ነው። እስቲ ምን ይለኛል ብዬ እሱን አቅዴ አስቤ እንዴት እሱን ተንኮል በጣም መጀመሪያ ማስደግፈኝ ነበር። ከዛ በኋላ ግን በመጋረጃው እንትን ጋረድኩት። ዛጋ ሸወርሽን ዛሬ ጋር እና ቤተሰብ እንግዲህ ፕራንክ እንዴት ነው ይሳካልኛል? አላግሪ የምር ቢሆን እንደዚህ ነው ታባር? አዎ አረዝም በል የምር ነው። ቤተሰብሽ ለውጥ ለማድረግ ሳትበቂ ክብር የሚባል ነገር አለ። አዎ እሱማ ግዴታ አይደል? ሌላም ጊዜ ወጥ እንደዚህ አይነት ወንድ ይስጣችሁ። እና ቤተሰብ ተሳክቶልኛል። አሁንም በጣም ተናዳል። አሁን ቲሸርት ማውጣት ትችላለህ፣ ችግር የለም። እኔ እወጣልሃለሁ። እሺ ብቻህን ቲሸርት ነው ልቀር ነፋስ አግኝተህ መመለስ ትችላለህ። እና ቤተሰብ ተሳክቶልኛል። የእውነትም ያን እንደዛ አስቤ ከሱ ጋር ጊዜ ማሳለፍ ፈልጌ ቢሆን ኖሮ አይሳካልኝም ማለት ነው። እያያችሁ ነው። ለማንኛውም እኔ እንደ ፕራንክ ነው እቺን ቤት ይዤ የጠበኩት። ብቻ ይሄን ይመስላል። ቤተሰብ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ በላችሁ። ሰብስክራይብ ያደረጋችሁ ቤተሰብ በደንብ አበረታቱን። እንደዚህ ቆንጆ ቪዲዮዎች እንድጭርር እያደረኩት እመለሳለሁ። እና ይሄን ይመስላል ቆይታችን ቤተሰብ። በጣም ነው የምናመሰግነው። እንወዳችሁ። ባይ